የሀገር ገንፎ እያደር ይፋጃል ላለ ሀገሬ ሰው። ትናንትና ያብ የተናገረውን ሰምታችኋል ብዬ ተስፋ አለኝ። ለሚስቱ ለልዩ ማለት ነው እንግዲህ ሚዲያ ላይ እንድትታይብኝ አልፈልግም። እኔ ላፋቸውን እንደከፈቱ አንቺም ላፋቸውን እንዲከፍቱ አልፈቅድም። ስለዚህ የዛሬን ሂጅና መናገር ያለብሽን ተናገሪ። ከዛ ወዲያ ግን ከነጋ ጀምሮ በሚዲያ ላይ አንወጣም፣ መታየትም አንፈልግም ማለት። ይሄ ምን ያሳያል ጋይስ? አልሰማችሁ እንደሆነ ብዬ ልናገር ብዬ ነው፣ ላስረዳችሁ ብዬ ነው። በዚህ ልክ ነው አዳሜ ይመጣና ታዋቂነት ትንስ ያገኘ ሲመስለው እኛ ላይ እየመጣ ይጨፍራል ማለት ነው። እነሱ ናቸው ለመሰደብም ለሞገሳም የሚበቁት። ማንነታቸውን ማስተካከል ያለባቸው እነሱ ናቸው እንጂ እኛ አይደለንም አይደል? ስለዚህ ሚዲያ ላይ እየወጣ ደግሞ ይረገጣል፣ ይሰደባል። ስህተት ከሰራ ከስህተት እንድትመለስ ይነገርሃል። ስለዚህ ይህን ካልቻልክ ጥግህን ይዘህ ተቀመጥ፣ እኛ ምን አገባን? እና ደግሞ ሄለንንስ ቢሆን እየሄዳችሁ ቤቷ በፍቃድ እያስፈቀዳችሁ እንደገና ሂጂ የፈለገሽን ተናገሪ እየተባለ የእውነት ምንም ማንም እንደሌላት አደርጋችሁ ቤቷ ድረስ እየሄዳችሁ ሰላሟን የምትነሷት ለምንድን ነው? አንተን በማጣቷ አንድ ሰላም ነስቷታል። ቢራ እየጠጣኝ ነው፣ ጠጥታ ማታቅ ልጅ የቢራ ልጅ ተደርድሯል ቤቷ። ለምንድን ነው እንደዚህ ራሷን እንድስት የምታደርጓት? ታስታምበት፣ ራሷን ታስታምበት፣ ራሷን ከራሷ ጋር ታወራ፣ ትነጋገር እንዴ። የእውነት ሄለንም ራሱ የእውነት በዚህ ልክ ይቺ ደግሞ የራሱ ልዩ ተብዬዋ እንድትንቅሽ መሆንሽ ራሱ በጣም ያሳዝናል። የእውነት ቤቷ ገዛ ቤቷ ሄዳ እንደፈለጋት ነው ረግጣት ተሳድባ የሄደችው ማለት ነው። ሄለንም ደግሞ ተስተካከይ እንዴ! ለአንድ ያብለሽ ነው ይሄ ሁሉ የሀገር ቢራ የምጠጪው? ኧረ ተይ፣ ኑሮ ውድ ነው፣ ኑሮ ውድ ነው የኔ ቆንጆ። ይሄ አሁን የገዛሽበት ቢራ ለአንዱ ራስ ቤዛ ይዘጋልሻል ለአንቺ ማለት ነው። ስለዚህ ለምን ብለሽ ነው እናቴ? ጨጓራ ወዲህ ጨጓራ ታማሚ ነሽ፣ በዛ ላይ ቢራ ተጨምሮ። ኧረ ተይ፣ ህይወት ይቀጥላል። ነገ እኮ ነገን መኖር አትናፍቂም? አንድ ያብ ነው እንዲህ በዚች ዓለም ላይ ያለው ወንድ፣ ሌላ ወንድ የለም? ምን ነው ሌላ ወንድ የሚፈትሸኝ ወይም ደግሞ የሚያየኝ የሚመለከተኝ የለም አልሽሳ? ታይ እንደዛ አትሆኝ የእውነት። አንቺ ግን ተስተካከያልሽ እያለን ስንጠብቅ ጭራሽ እየባሰብሽ እብደትሽ እየጨመረ ነው የመጣው የኔ ቆንጆ። ተስተካከይ፣ የእውነት ሄለን ተስተካከይ። እኔ ግን አንዳንዴ ነገሩ ሁሉ ዝም ብዬ ሳያቸው ድራማ የሆነ ፕራንክ እየመሰለኝ ነው እውነት ለመናገር። ምክንያቱም ልዑል ደግሞ በቃ እኔ ያለሁልሽ የለም ወይ እኔን ተመልከችኝ በቃ ፊትሽ ቁጭ ብዬ የለም ወይ ነው። ሄለን ደግሞ እሷ ያለው ልቧ ያብጋ ነው። ስለዚህ እኔና ሄለን ህይወት ውስጥ ማንም እንዲገባ አልፈልግም ማለት ልዑል ራሱ አምልጦት ይሁን አዳልጦት አላውቅም፣ እንደዛ ብሏል። ቪዲዮውን ተፈለጋችሁ ገብታችሁ ትናንት የተለቀቀው ማዳመጥ ትችላላችሁ፣ ሄለን ዩቱብ ላይ የተለቀቀው። ስለዚህ ይሄ ልጅ ልዑል እቅድ አለው ማለት ነው። ያብና ሄለንን አለያይቶ እሱ ከሄለን ጋር ፍቅር እንዲጀምር አስቧል ማለት ነው። እንደዛ ካለ በእኔና በሄለን ህይወት ውስጥ ማንም ሰው እናንተም እንድትገቡ አንፈልግም ማለት። ይሄን ሲል ድራማ፣ ይሄ ነገር ፕራንክ ነው እንዲህ እያልኩ ነበረ። ሄለን ግን ትናንትና ስካሯ የእውነት ነው ብላችሁ ታምናላችሁ? ይቅርታ ድምፄ ያዝ እያደረገ ነው፣ ጉንፋን ይዞኛል። ያው እንደ ወረርሽኝ መጥቷል አሁን ጋይስ፣ እንደ ቫይረስ ሆኖ ወረርሽኝ ነው ብሏል። ግን ያው አትመመኝ አይባልም። አመም እያደረገ እንዲምረን እግዚአብሔር እንለምናለን እና ማለት ነው። ሄለን ትናንትና በሰራችው ቪዲዮ የእውነት ወረደች። አረች ልጅ እያደር ወረደች። አንደኛ ይች ልጅ ጨጓራ በሽተኛ ናት፣ በዛ ላይ ቢራ ተጨምሮ የእውነት ሄለን እኮ ሲጀመር በሽተኛ ናት። ሲጀመር በሽተኛ ናት ስላችሁ ሌላ ሳይሆን ጨጓራ አለባት። አንዳንዴም ፌንት የምንለው ነገር አለ። ስለዚህ ለምንድን ነው ለቤተሰቦቿ የማታስበው እንዴ? ያብ ሄድ እኮ ልዑል እዛው አጠገቡ አለ። ልዑልን ሞንቸፍ ማድረግ ትችላለህ፣ እሱ ይፈልጋት የለ። ስለዚህ እኔ ሳስበው ዝም ብዬ ስረዳቸው፣ ያው ሰው ስኮኑ ዝም ብላችሁ የምትረዱት ነገር አለ አይደለ? እኔ ስረዳ ልዑል ይወዳታል ሄለን። ስለዚህ ሄለን መምረጥ ነው ያቃታት። ገባችሁ? ማያት ነው እንጂ ያቃታት። ያብ ድሮም ትክክለኛ አፍቃሪው አልነበረም። ሲጀመር ደግሞ ይሄ ትናንትና ልዩ የተናገረችውን ሰምታችኋታል። እኔን ለማናደድና ለማብሸቅ ያደረገው ነው እንጂ ቀለበቱም ትክክል አይደለም አለቻት። ይሄ ነገር እኔም እንደሚመስለኝ ልዩን ወደሱ ለመሳብ እንድትመጣ እልህ አስገብቶ ያ ሄለንን የተጠቀመባት እንደ ድልድይ ነው፣ መረማመጃ ወደ ልዩ የሚያደርሰው መንገድ ነበር ሲሰራ የነበረው። ሰርቶለታል፣ የሰራው ድራማ ሰርቶለታል። አሁን ለዛ ነው ማንም ክፍታፋፉን ይከፍትብሻል የሚለው። ሁሉም የራሱ ማይንድ የራሱ የሆነ አስተሳሰብና አመለካከት ራዕይ ያለው የሚያይበት። ገባችሁ? ያ እውነታው ይወጣብኛል የሚናገሩት ነገር ትክክል ሆኖ ስላገኘው ነው የማንም ክፍታፋፋቸውን ይከፍታሉ ያሉ። ስለዚህ ያብ ድብና አድርጎ ውሸት ነበረ መጀመሪያም። ድሮም አያፈቅራትም፣ አሁንም ፍቅር የለበትም።
ልዩን ወደሱ ለማምጣት ነበረ አመጣ። እዛ ጋር ሄለን ጋር እኮ ቀለበት እያሰረ እኮ ከእሷ ጋር ቴክስት እኮ ተጻጽፏል። ስለዚህ ያልነቃችው ሄለን ናት። የእውነት በጣም ሰው ታምናለች ሲበዛ፣ በጣም ከልክ የዘለለ ነው ደግሞ የእሷ ሰው ማመን። ስለዚህ ከተኛሽበት ነቄ የኔ ቆንጆ፣ ወይ ወደ ናቲ ሂጂ፣ ወይ ወደ እንዳልክ ሂጂ፣ ወይ ደግሞ አጠገብሽ ያለው ልዑልን አግቢ። ደግሞ በህይወትሽ ውስጥ ይሄ ቤስት ፍሬንድ መድረኤሽ ገለመሌ የሚባል የወንድ ጓደኛ ሲጀመር አታቅርቢ። የእውነት ነው ትሸወጃለሽ። ልንገርሽ፣ ሁሉም የተመሳሳይነት ቦታ ሲሰጥሽ ማን መምረጥ እንዳለብሽ እንኳ ራሱ አትችይም። ይምታታብሻል። አልሆነ ሰው ላይ ትወድቂያለሽ። ከዛ ደግሞ ልክ እንደዙ ፈተናሽ ይቀጥላል። ያቋም ሰው ሁኚ። በቃ እንጂ ያቋም ሰው ሁኚ። መምረጥ ያለብሽ ማን መምረጥ እንዳለብሽ ከራስሽ ጋር አውሪ፣ ራስሽ ጋር ምከሪ። የእውነት የሰው ብዛት የሰው ጋጋታ ምንም አይሰራልሽም ከጥራቱ ብዛቱ አለሽ። ገባሽ? በሺህ ሰዎች ብትከበቢ ከሺህ ውስጥ አንድ ነው ላንቺ ሊሆን የሚችለው። ስለዚህ ሄለን፣ እኔ ይሄን ስላልኩሽ ቅር እንዳይልሽ የሚሆነውን ነገር ነው የምናገር።